አይሁድ ከድሮም ጀምሮ በዓለም ላይ መበተን ስራቸው ሁሉ በቃ እንደተበተኑ በንግድም ይሄዳሉ በቅጣትም ይሄዳሉ እግዚአብሔር ፈርዶባቸው በቃ ማይዞሩት የለ አይሁድ የሌለበት ሀገር የለም ኢትዮጵያ እንኳን ነበሩ አሁን ምን አለ መሰላችሁ ይሄንስ የፋርስ ገዢ የሚያስተዳድራቸው 120 አገራት ከአፍሪካ ጫፍ እስከ ህንድ መካከለኛው ምስራቅ በሙሉ የምዕራብ አውሮፓ ጫፎች በሙሉ ከሚገዛበት ግዛት ትኩረት ያደረገው ሃማማን ላይ ነው ስንት ህዝብ ላይ አንድ ህዝብ የሆነ ህዝብ አለ ትዝ ይላችኋል ጳውሎስ እስራኤል ስለ ወንጌል እናንተ ጠላቶች ቢሆኑ እንኳን ስለ አባቶች ተወዳጆች ናቸው ምን እንዳለ ጳውሎስ ታውቃላችሁ እነርሱ እስራኤላውያን ናቸውና ልጅነት ኪዳን ይክር መሰጠት የመቅደስ ሥርዓት የተስፋው ቃላት ለነርሱ ናቸው አባቶችም ለነርሱ ናቸውና ክርስቶስም ከነርሱ በስጋ መጣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ጳውሎስ ምን አለ እናንተ አህዛቦች በኢየሱስ አምናችሁ የዳናችሁ ምን እንዳትሆን ጠቢብ የሆናችሁ እንዳይመስላችሁ እናንተ ስለዳናችሁ እነሱ ስለተቆረጡ እና እስራኤል ባለማመናቸው ከግንዱ ተቆርጠው ወድቀዋል እናንተም ግንዱ ላይ ገባችሁ በማመናችሁ ነው እንጂ በስራችሁ አይደለም ስለዚህ እንደነሱ በስራይ ብላችሁ የትዕቢትን ነገር እንዳታስቡ እግዚአብሔር ደግሞ የአሕዛብ ሙላት ከገባ በኋላ እስራኤልን ይጎበኛል ቅሬታዎቹን ሁሉ ያድናቸዋል ስለዚህ ከእስራኤል ጋር ያለው ጉዳይ አልተቋረጠም እስራኤልን የሚባርክ የተባረከ ይሆናል የሚረግማቸውም የተረገመ ይሆናል ለምን ህዝቡ ጥሩ ሆነው የእግዚአብሔርን ልጅ የሰቀለ ህዝብ አይደለም ያሰቀለ ህዝብ ያዋረደ ህዝብ የተሳደበ ህዝብ አይደለም ጳውሎስ ግን ልባሞች ይሆናችሁ እንዳይመስላችሁ እኛን ተጠንቀቁ ሚረግማቸው የተረገመ ይሆናል ለምን እስካሁን ድረስ ስለ አባቶቻቸው ተወዳጆች ናቸውና ለአባቶቻቸው የማለውን የመሲሁን ተስፋ የሚያመጣው ከነሱ ነው ሲመጣም በሺው ዓመት መንግስት የሚነክሰው በእስራኤል ህዝብ ላይ የእናንተ መነጠቅ ብቻ ነው የሚቀረው እና እግዚአብሔር ምን አላቸው እስራኤልን ኃጢአታችሁ ብዙ ስለሆነች ሕጌን ስለተላለፋችሁ ወዘተ ወደ አሕዛብ ምድር ሁሉ እንደጨው በትናችኋለሁ በምትሄዱበት ምድር ሁሉ ያስጨንቋችኋል አላቸውና ምን እንደሚያደርግ ታውቃላችሁ የሚያስጨንቋቸውን ሰዎች ደግሞ ይቀጣቸዋል እንዴት እንደሆነ ታውቃለህ እባብ ለመግደል በዱላ ተቀጠቀጠና ዱላውን ከዛ በኋላ ቤት ይዘህ ትገባለህ እባቡን በዱላ መታው ሂሳቡን ሰጠው ከዛ በኋላ ዱላው ምን ታረጋለህ ትሸልልበታለህ ጥርስን ትፈቃለህ በሱ እና ምንድነው የምታረግ ትቀጠቅጣለህ ዱላውንም ትጥላለህ አሕዛብ መንግስታትን እንደዛ ነው ያደረገው እግዚአብሔር እንደ በትር ያነሳና የእስራኤልን ልጆች ሸጥ ያረጋግና ያውና የታባክ አሜሪካ እዚህ ደረሰችበት ምክንያት ከሰው የተለየ አንጎል ያለው ፈረንጅ ኖሮ አይደለም ግን ምንድነው ሲባል ለእስራኤል ያደረጉት ኬሪንግ ነው እንግሊዝን ከታላቅነቷ አሽቆልቆሎ ታላቋ እንግሊዝ ብቻ ተብላ እንድትቀር ያረጋት ዜሮ ያስገባት ማን ነው ሲባል እስራኤሎች ላይ በ1946 47 48 ያመጣችባቸው ጣጣ ስፔን ለምን ኮላፕስ አረጋች ከእንግሊዝ በፊት ስፔን ነች ዓለምን ስትመራ በአንድ ጊዜ ኩት ብላ ስፔን የምትባል ሀገር ራሱን ኳስ ላይ ብቻ ምናቃት ሆና ቀረች ዋይ ሲባል የእስራኤል ህዝብ ላይ በወጣ አዋጅ ምክንያት ዘመናዊ ታሪክ እንኳን አዶልፍ ሂትለር እንዳይሆኑ ሆኖ የሞተው ለምንድነው እስራኤል ሳዳም ሁሴን ምንድነው እንደዚህ እንዳይሆን ያረጋው እስራኤል አትጠራጠሩኝ ምናገረውን ነገር ስታዩት ያር ምንድነው የሚያዋጋቸው የአረብ እንትን ጦርነት የአረብና እስራኤል ጦርነት ምናምን የስድስቱ ቀን ጦርነት ምንድነው ጉዳዩ እኛ ሰፈር ያለው ልጅ ምን ሆኖ ነው እዚህ ቁጭ ብሎ የቃመ እስራኤልን ይዞ ማጥፋት ነው የሚለው ምን ነካችሁ ያቃታል ወይ የት ነው የሚተዋወቁት እስራኤልን ማጥፋት ጫት ያጠፋው ማለት ምን ሆኖ ነው ልጁ ብርሃንና ጨለማ የመሲሁ መምጣትና አለመምጣት አንቲክራይስት ስፒሪት አምላክ በስጋ መምጣቱን የሚቃወመው መንፈስ አሁንም እስራኤል እንድትጠፋ ፍላጎቱ አምላክ በስጋ ከእስራኤል መምጣቱን የሚጠላው መስማት ማይፈልገው ዓለም